ሰላማችሁ ይብዛ ውድ ሀገሬ ልጆች፣ እንኳን ወደ የገጠሯ ዩቱብ በሰላም መጣችሁ። ቤቱን ላይክ ሰብስክራይብ በማድረግ ተቀላቀሉ፣ ቤተሰብ አርጉኝ፣ አበረታቱኝ። አዲስ ነኝ። ዛሬ ይዤላችሁ የመጣሁት ሰላጣ፣ ምርጥ ሰላጣ እኔ የምመገበው ሁል ጊዜ በጣም የወደድኩትና በጣም የጠቀመኝን እናንተንም ብትጠቀሙት ብዬ ወደድኩ ማለት ነው። በመጀመሪያ ያው እንደምታዩት ይሄ በአረብኛ ከስ ይባላል። በሀገራችን ግን ያላቀውም፣ ብቻ በኮሜንት አስቀምጡልኝ። እና ከስ አቮካዶ እና ኪያር ነው የተጠቀምኩት ማለት ነው። ዝኩኒ ወይም ዝኩኒ በሀገራችን ዝኩኒ ይባላል። እንደዚህ ጎረድ ጎረድ አድርገን በጣም ድቅቅ ሳይል ጎረድ ጎረድ አድርገን በጣም ምርጥ ምግብ ነው ማለት ነው። በተለይ እንደዚህ ሼፓችሁ እንደዚህ ግዝፍ ላለ ሰውነታችሁ ምናምን ለሳምንት በተደጋጋሚ ለ2 ሳምንት ብትመገቡት በጣም አሪፍ ለውጥ ታመጣላችሁ ማለት ነው። ሆዳችሁ ጥብቅ ያደርገዋል። ምክንያቱም እንደዚህ ሆድ የሚነፋ አይነት ነገር አይደለም ማለት ነው። ብዙ ብትበሉ ራሱ በጣም የሆነ በቃ አለ አይደል፣ ቅልል ነው የሚለው በቃ ስትበሉ ራሱ ማለት ነው። በጣም አሪፍ ነው እና ለሳምንት በተደጋጋሚ ብትመገቡት በጣም አሪፍ ለውጥ ታመጣላችሁ ማለት ነው። እና በእንደዚህ ተዘጋጀ። እንግዲህ ቲማቲም፣ ዝኩኒና ወይም ኪያር እና ቲማቲምና አቮካዶ 5 አይነት ማለት ነው ክትፍ አድርገን ይሄው በእንደዚህ አቮካዶን ይሄው ተከተፈ። በነገራችን ላይ አቮካዶ በጣም የበሰለ ነው። እናንተ በጣም ያልበሰለውን ብትጠቀሙ አሪፍ ነው። ምክንያቱም እንትን አይልም፣ ምንድነው የሚባለው፣ የሆነ በጣም የበሰለ ከሆነ እንትን አይልም፣ ስታመሳስሉት ምናምን አይጨማለቅም ማለት ነው። እንደዚህ እና እንደዚህ ካደረጋችሁ በኋላ ሌሞን ግማሽ እና ጨው እና ዘይቱን ኦሊቭ ዘይት እና ደግሞ ናና፣ የደረቀ ናና፣ የቅጠል ናና ትንሽ እያደረጋችሁ በመጠኑ አደባልቆ አንድ ላይ መመገብ በጣም 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 ትወዱታላችሁ። በእውነት በጣም ጣዕሙ ራሱ በጣም በቃ ሁል ጊዜ ነው ብሉት የሚያስብላችሁ እና በጣም አሪፍ ነው። ተጠቀሙት ብዬ እመክራለሁ። እና ለቤቴ አዲስ ለሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነኝ። በሌላ ቪዲዮ እስከመመለስ ደግሞ ሰላማችሁ ብዝት ይበልልኝ እና መልካም